አሰላም አለይኩም ወራህመቱላሂ ወበረካቱ። ጳውሎስ ማን ነው? የጳውሎስ ማንነት በመጽሐፍ ቅዱስ የሚል ይሆናል የዛሬው ርዕሳችን። ጳውሎስ ለክርስትና እምነት ተከታዮች ትልቅ ፋና ወጊና ከአሮጌው ሕግ ወደ አዲስ ሕይወት አዲስ ኪዳን ያሸጋገረ ሐዋርያ እንደሆነ ብዙ የእምነቱ ተከታዮች በልበ ሙሉነት ሲመሰክሩለት እንሰማለን። በተጨማሪም የተከታዮቹ የዳግመኛ መወለድን ሥርዓት በሱ ያለሰለሰ ጥረት እና ድካም እንዳገኙም ይናገራሉ። ስለ ትክክለኛነቱ ግን መጽሐፍ ቅዱስ በተለያዩ ስፍራዎች ለሐዋርያነቱ ማረጋገጫቸውን ሱሪ በአንገት ሲሉ እናያለን። በእርግጥ ጳውሎስ ማን ነው የሚል ጥያቄ በአእምሯችን ተመላልሶ ከሆነ ምንጃ። ጳውሎስ ማን ነው? ከላይ ጠቀስ ለማድረግ እንደተሞከረ ሁሉ ጳውሎስን የክርስትና እምነት ተከታዮች ሐዋርያው ጳውሎስ በማለት ይጠሩታል። ከ27ቱ የአዲስ ኪዳን መጻሕፍቶችም ውስጥም 14ቱ በጳውሎስ የተጻፉ ናቸው። ስለዚህ አብላጫውን ቦታ ለመያዝ በቅቷል። ጳውሎስ ኢየሱስ ካረገ ከብዙ ዓመታት በኋላ የመጣ መሆኑ ቢታወቅም ከኢየሱስ የበለጠ ተቀባይነትን አግኝቷል። በዚህም የተነሳ በርካታ የእምነቱ ሰባኪያን የኢየሱስን ቃል ወደ ጎን በመተው የጳውሎስን ቃል እንደ ማስረጃ ይጠቀሙበታል። እስኪ ጳውሎስ ለተከታዮቹ ያስተላለፈውን የሐዋርያነቱ ምሳሌነት በመጽሐፍ ቅዱስ ውስጥ ምን እንደሚመስል ለማየትና ለማመዛዘን እንሞክር። የሐዋርያነት ቅድመ ሁኔታዎች እና መስፈርቶች ጳውሎስ ያሟላልን ወይስ የሚሉትን ነጥቦች አብረን እንይ። አንደኛ፣ ጳውሎስ ሐዋርያ የኢየሱስ ደቀ መዝሙር ከነበረ ኢየሱስ ከጠቀሳቸው ስም ዝርዝር ውስጥ ለምን አልተካተተም የሚል ጥያቄ እናነሳለን። መጽሐፍ ቅዱስ ላይ 12ቱን የደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕሙማንን ሁሉ እንዲፈውስ ሥልጣን የሰጣቸው የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙም ዮሐንስን፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆርቱ ይሁዳ። የማቴዎስ ወንጌል 10 ከ1-4። እንግዲህ በዝርዝሩ ውስጥ ጳውሎስ አልተካተተም። ይህ የሚያሳየን ኢየሱስ ከመረጣቸው ከ12ቱ ሐዋርያቶች ውስጥ ጳውሎስ የሚባል እንደሌለና እንደማይታወቅ ነው። ስለዚህ የጳውሎስ ሐዋርያነት ከየት የመጣ ነው? አንድ ሰው ራሱን በራሱ ሐዋርያ ማድረግ ይችላልን? በዚህ ላይ ሁላችንም የምንስማማበት አይችልም በሚለው ነው። ኢየሱስ አንድ የተናገረው ቃል አለ። መጽሐፍ ቅዱስ ላይ ምን ይላል? እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም ይላል። የዮሐንስ ወንጌል 5:31 ላይ ኢየሱስ ስለ ራሱ ቢመሰክር ምስክርነቱ እውነት አለመሆኑን በግልጽ ተናግሯል። ታዲያ ጳውሎስ ጌታ ተገለጠልኝ ሐዋርያ ነኝ ብሎ ስለ ራሱ ሲመሰክር እንዴት ተቀባይነት ሊያገኝ ቻለ? ለማንኛውም ጳውሎስ ራሱን በራሱ እንዴት ሐዋርያ እንዳደረገ ባጭሩ ለመመልከት እንሞክራለን። ጳውሎስ ወደ ደማስቆ ሲሄድ ጌታ እንደተገለጠለት ተናግሯል። የተናገረውን ቃል ከማመናችን በፊት ስለ ተናገረው ጉዳይ ማጤን ተገቢ ይመስለናል። ከጳውሎስ ጋር ወደ ደማስቆ የሄዱት ሰዎችስ ምን አጋጠማቸው? መጽሐፍ ቅዱስ ላይ ይህን እናገኛለን። ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም ይላል የሐዋርያት ሥራ 22:9 ላይ። እዚህ ላይ በግልጽ እንደሚያሳየን ከጳውሎስ ጋር የነበሩት ሰዎች ብርሃኑን እያዩ ድምፁን ግን እንዳልሰሙ ነው። በተቃራኒው ከዚህ አባባል ጋር የሚጋጭ አንቀጽ አለ። መጽሐፍ ቅዱስ ላይ ምን ይላል? ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ ይላል የሐዋርያት ሥራ 9:7 ላይ። በዚህኛው አንቀጽ ላይ ደግሞ የምንረዳው ከጳውሎስ ጋር ያሉት ድምፅ እንደሰሙና ማንንም እንዳላዩ ነው። ታዲያ ይህ አባባል በመጀመሪያው ካነበብነው የሐዋርያት ሥራ 22:9 ጋር በቀጥታ ይጋጫል። እንግዲህ የሚጋጩት አንቀጾች የሐዋርያት ሥራ 22:9 እና የሐዋርያት ሥራ 9:7 ናቸው። የሐዋርያት ሥራ 22:9 ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ ሲል፣ የሐዋርያት ሥራ 9:7 ላይ ደግሞ ማንን ግን ሳያዩ እንደ ዲዳዎች ቆሙ ይላል።
እንደገና ደግሞ የሐዋርያት ሥራ 22፥9 ላይ የሚናገረኝን የእርሱን ድምፅ ግን አልሰሙም ይላል። የሐዋርያት ሥራ 9፥7 ላይ ደግሞ ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ይላል። ግልጽ የሆነ ግጭት እያየን ነው። አንደኛው ብርሃን አዩ ሲል፣ በሌላ ቦታ ደግሞ አላዩም እያለ ነው። እንዲሁም ድምፅ አልሰሙም ሲል ሰምተዋል እያለ ነው። ታዲያ ጳውሎስ ጌታ እንደተገለጠለት ለማረጋገጥ የትኛውን አንቀጽ ይዘን የትኛውን እንጣል? ሁሉም ይጋጫል። ምክንያቱም አንድ በመንፈስ የሚመራ ሰው ሁለት የሚጋጩ ሐሳቦችን አይጽፍም። በተጨማሪም በዚሁ አንቀጽ ላይ መጽሐፍ ቅዱስ ላይ ምን ይላል? በምድር ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ ይላል። የሐዋርያት ሥራ 22፥7 ላይ ልብ ይበሉ። በምድር ላይ የወደቀው ጳውሎስ ብቻ ነው። እውን ጳውሎስ ብቻ ነበር በምድር ላይ የወደቀው? ቀጣዩን አንቀጽ ይመልከቱ። ቀጣዩ አንቀጽ ምን ይላል? ሁላችንም በምድር ላይ በወደቅን ጊዜ ይላል የሐዋርያት ሥራ 26:14 ላይ። በዚህኛው አንቀጽ ደግሞ ሁሉም መውደቃቸውን ነው የሚናገረው። እንግዲህ እነዚህ ሁለቱ አንቀጾች የተባሉት የሐዋርያት ሥራ 22:7 እና የሐዋርያት ሥራ 26:14 ላይ ነው። የሐዋርያት ሥራ 22:7 በምድር ላይ ወድቄ ሲል፣ የሐዋርያት ሥራ 26:14 ላይ ሁላችንም በምድር ላይ በወደቅን ጊዜ ይላል። እውነት አንዱ እንጂ ሁለቱም ሊሆን አይችልም። ትክክል ነው ብለው ካመኑ የትኛው እንደሆነ በትክክል ማወቅና ሌላኛውን ውድቅ ማድረግ ይኖሩበታል። አይ ሁሉም ትክክል ነው የሚሉ ከሆነ ግን መጽሐፍ ቅዱስ እንዲህ ይለናል፣ የዋህ ቃሉን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። መጽሐፈ ምሳሌ 14:15። ስለዚህ የዋህ ሆነው የተጻፈውንና የተባለውን ከሚያምኑ ብልህ ሆነው አካሄዶትን ቢመለከቱ ይሻላል። ምክንያቱም ከላይ የተመለከትነው አንቀጾች በሙሉ በተለያየ ጸሐፊያን ሳይሆን በአንድ ጸሐፊ በጳውሎስ የተጻፈ ነው። ጳውሎስ ራሱ የሚጽፈው ትረካ የተለያየ ወይም የሚጋጭ ሐሳብ ካሰፈረ ጌታ ተገለጠልኝ የሚለው አባባል ጥርጣሬ ውስጥ አስገባሁትንምን? ሁለተኛ፣ ጳውሎስ ከሱ በፊት የነበሩትን ሕግጋቶች የመሻር ሥልጣን ማን ሰጠው? ኢየሱስ በመጣበት ዘመን ከሱ በፊት ያሉትን ሕግ ሊሽር እንዳልመጣ በግልጽ እንዲህ በማለት ይነግረናል መጽሐፍ ቅዱስ ላይ፣ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ። የማቴዎስ ወንጌል 5:17። በአንጻሩ ወደ ጳውሎስ መለስ ስንል ሕግጋቶችን ሲሽር እንመለከታለን። ከሻራቸው ሕግጋቶች መካከል በጥቂቱ እንመልከት። ለምሳሌ የአሳማ ሥጋ ቅዱስ ቁርአን ላይ እኛ ሙስሊሞች እንደምናምነው በክት ፈሳሽ ደምም የእሪያ አሳማ ሥጋም በእርሱ በአላህ ስም ሌላ የተነሳበትን የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከእነዚህ በሕይወት ደርሳችሁ ያረዳችሁት ብቻ ሲቀር ለጣዖትም የታረደው ለአዝላልም የዕድል መፈለጊያ እንጨቶች ዕድልም መፈለጋችሁ በእናንተ ላይ እርም ተደረገ ይላል አልማይዳ 5:3 ላይ። መጽሐፍ ቅዱስ ግን ምን ይላል? እሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማመስኳ በእናንተ ዘንድ ርኩስ ነው። የእነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩሶች ናቸው። ኦሪት ዘሌዋውያን 11:7-8። እንግዲህ በሁለቱ መጻሕፍቶች ላይ የአሳማ ሥጋ ክልክል እንደሆነ ተጠቅሷል። ጳውሎስ ግን በመጽሐፍ ቅዱስ ላይ ምን አለ? በሥጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመረምሩ ብሉ። ምን አድርጎ አለ? ሳትመረምሩ ብሉ። ወደ ቆሮንጦስ ሰዎች 1:10-25። በገበያ ላይ የሚሸጠው የአሳማም ሆነ ሌላ በአምላክ ያልተፈቀደ ነገሮች ይገኛሉ። ስለዚህ ጳውሎስ እንዳለው በገበያ ያለውን ሁሉ የምንመገብ ከሆነ እምነታችን ጥርጣሬ ውስጥ አስገባውንን? ሌላው ስለ አስካሪ መጠጥ ነው። ቅዱስ ቁርአን ላይ ይህን እናገኛለን። እናንተ ያመናችሁ ሆይ የሚያሰክር መጠጥ፣ ቁማርም፣ ጣዖታትም፣ አዝላልም ከሰይጣን ሥራ የሆኑ እርኩስ ብቻ ናቸው፣ እርኩስን ራቁትንም ልትድኑ ይከጀላልና ይላል አልማይዳ 5:9 ላይ። መጽሐፍ ቅዱስ ላይ ምን ይላል? ግልሙትና የወይን ጠጅ ስካርንም አእምሮ ያጠፋል ይላል ትንቢተ ሆሴዕ 4:11 ላይ።
እንደገና መጽሐፍ ቅዱስ ላይ ምን ይላል? የወይን ጠጅና የሚያሰክር ነገር ሁሉ አትጠጡ ይላል። ኦሪት ዘሌዋውያን 10:9 ላይ። እንደገና መጽሐፍ ቅዱስ ላይ መጠጥን ሲከለክል አስካሪ መጠጥን ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። ትንቢተ ኢሳይያስ 5:11። እንደገና መጽሐፍ ቅዱስ ላይ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። የሉቃስ ወንጌል 21:34። እንግዲህ እነዚህን አንቀጾች እንደተመለከትነው አስካሪ መጠጥ እርኩስና የሰይጣን ሥራ መሆኑ ተገልጿል። ጳውሎስ ግን ምን ይላል እንበል? መጽሐፍ ቅዱስ ላይ ጳውሎስ ምን አለው? ስለ ሆድና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። አንደኛ ጢሞቴዎስ 5:23 ላይ እና ክልክል የተደረገውን መጠጥ የጳውሎስ መፍቀድ ለምን ይሆን? ሌላው እግዚአብሔር ለአብርሃም የተገባለት ቃል ኪዳን ይህ ነው። መጽሐፍ ቅዱስ ላይ ከእናንተ ወንድ ሁሉ ይገረዝ። ኦሪት ዘፍጥረት 17:10 ላይ እግዚአብሔር ወንድ ሁሉ እንዲገረዝ ስላዘዘ አብርሃም እንደታዘዘው አደረገ። ኢየሱስም እንዲሁ። መጽሐፍ ቅዱስ ላይ ይህን እናገኛለን። አብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶች ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚህን ቀን ገረዘ። አብርሃምም የቁልፈቱን ሥጋውን በተገረዘ ጊዜ 99 ዓመት ሰው ነበረ ይላል። ኦሪት ዘፍጥረት 17:23-25። መጽሐፍ ቅዱስ ላይ እንደገና ሊገርዙት 8 ቀን በሞላው ጊዜ በማኅፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። የሉቃስ ወንጌል 2:21። ጳውሎስ ግን ይህን ሲቃወም እንመለከታለን። መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም ይላል። ወደ ገላትያ ሰዎች 5:2 ላይ ግርዛት በአምላክ የተደነገገ ነው። ለዚህም ነው አብርሃምም ሆነ ኢየሱስ እንደ ታዘዙት ያደረጉት። ጳውሎስ ግን ይህን መቃወሙ ለምን ይሆን? ከላይ የተመለከትናቸውን ሕግጋቶች በጠቅላላው ጳውሎስ ሽሯቸዋል። ነገር ግን ሕግን የሚሽር ምን የሆነ ሰው ነው? ጳውሎስ ስለ ራሱ እንዲህ ይላል መጽሐፍ ቅዱስ ላይ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖርም የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ይላል። ወደ ገላትያ ሰዎች 3:10 ላይ። እሺ፣ በሰይጣን እርዳታ የሚሻው ሰው ሐዋርያ ሊሆን ይችላልን? ጳውሎስ የሰይጣን እገዛ እየተደረገለት የሚጓዝ ሰው ለመሆኑ መጽሐፍ ቅዱስ እንዲህ ይለናል። መጽሐፍ ቅዱስ ላይ ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። ወደ ቆሮንቶስ ሰዎች 2:12-7። በሰይጣን የሚታገዝ እንዴት ሐዋርያና እንደ ጽድቅ ሰው ልናየው እንችላለን? 7. ከሰይጣን ጥሩ ትምህርት ይገኛል ብለው ያስባሉን? ጳውሎስ 2 ሰዎችን ለትምህርት ወዴት እንደላካቸው እንመልከት። መጽሐፍ ቅዱስ ላይ ይህን እናገኛለን። ከእነዚያም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው ይላል። አንደኛ ጢሞቴዎስ 1:20 ላይ ጳውሎስ 2 ሰዎችን እንዳሳደቡ ይማሩ ዘንድ ለሰይጣን አሳልፎ መስጠቱን ተናግሯል። እንግዲህ ከእባብ እንቁላል እርግብ እንደማይገኝ ሁሉ ከሰይጣንም ጥሩ ነገር እንደማይገኝ ሁላችንም እናውቃለን። ታዲያ ጳውሎስ ለምን ይሆን 2ቱን ሰዎች እንዲማሩ ለሰይጣን አሳልፎ የሰጣቸው? እና ስለ ጳውሎስ ብዙ ማውራት ይቻላል እና እንዳይሰለቻችሁ እዚህ ላይ ቢበቃን ይሻላል። አስፈላጊም ከሆነ ፓርት 2 ላይ እንቀጥላለን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።